የስኳር ህመም የስኳር ህመም ምንነት? የስኳር ህመም በሰውነት ውስጥ የሚካሄደው በካርቦሃይድሬት መፈጨት ችግር ምክንያት ማለትም በደም ውስጥ የስኳር መጠንን የሚቆጣጠረው ኢንሱሊን መመረት ሳይችል ሲቀር ወይም በበቂ መጠን ቢመረትም ትክክለኛ ስራውን ማከናወን ሲሳነው የሚከሰት የጤና ችግር ነው። የስኳር ህመም አይነቶች የስኳር ህመም አይነቶች በርካታ ሲሆኑ ዋና ዋናዎቹ በአራት ይከፈላሉ። አይነት 1 የስኳር ህመም። ይህ የስኳር ህመም አይነት 1 የስኳር ህመም የኢንሱሊን መመረት መቆም ወይም በበቂ መጠን ባለመመረቱ የሚመጣ ችግር ነው። ኢንሱሊን በጣፋ በሚገኝ ቤታ ሴል በተባለ ህዋስ የሚመረት ሲሆን ተግባሩም የስኳር መጠንን መቆጣጠር ነው። በኢንሱሊን አለመመረት ወይም መጠን መቀነስ በደም ውስጥ ያለው የስኳር መጠን ከሚገባው በላይ ከፍ ወይም ዝቅ በማለት የስኳር ህመምን ያስከትላል። አይነት 2 የስኳር ህመም። ኢንሱሊን በበቂ መጠን በሰውነት ውስጥ ቢኖርም ወይም ቢመረትም በተለያዩ ምክንያቶች ተግባሩን በትክክል ማከናወን ባለመቻሉ ምክንያት የሚመጣ ነው። ይህ አይነት 2 የስኳር ህመም ለመከሰቱ ምክንያቶቹ በዋናነት የአኗኗር ዘይቤና ሌሎች አካባቢያዊ ለውጦች ሲሆኑ እንዲሁም ከ85 እስከ 90 በመቶ ያህሉን የህብረተሰብ ክፍል የሚያጠቃ ነው። የስኳር ህመም የሚያስከትላቸው ችግሮች የስኳር ህመም ለረጅም ጊዜ ምንም አይነት ህክምናና ጥንቃቄ ሳይደረግ ከቆየ የእይታ ችግር፣ ከልብ ጋር የተያያዙ ችግሮች፣ የኩላሊት፣ የጥርስ መነቃቀልና ሌሎችንም ችግሮች በማስከተል ለህመም ብሎም ለሞት ሊያዳርግ ይችላል። የህክምና ወጪና ስራን በአግባቡ ማከናወን ባለማስቻልም ድህነትን ሊያስከትል ይችላል። ለስኳር ህመም ተጋላጭ የሚያደርጉ ተግባራት የስኳር ህመም መንስኤዎች ምን እንደሆኑ በትክክል ባለመታወቁ አጋላጭ ነገሮችን በማስወገድና የአኗኗር ዘይቤን በማሻሻል ማስወገድ ይቻላል። በመሆኑም ለስኳር ህመም ተጋላጭ የሚያደርጉ ነገሮች አንደኛ በቤተሰብ ውስጥ ህመም መኖር፣ ውፍረት፣ የደም ግፊት በሽታ፣ የአካል ብቃት እንቅስቃሴ አለማድረግ፣ ስኳር ነክና ቅባትነት የበዛባቸውን ምግቦች ማዘወተር፣ ጭንቀት፣ በቂ እንቅልፍ አለመተኛት ማለትም አንድ ሰው ወይም አንድ አዋቂ ሰው ከ7 ሰዓት ያነሰ እንቅልፍ ሲተኛ ማለት ነው። የስኳር ህመም ምልክቶች ከፍተኛ የሆነ የውሃ ጥም፣ ከፍተኛ የሆነ የራብ ስሜት፣ ከተለመደው የተለየ የሽንት መብዛት፣ የአፍ መድረቅ፣ የእይታ ብዥ ማለት፣ ክብደት መቀነስ፣ የቁስል ቶሎ አለመዳን የመሳሰሉት ናቸው። የስኳር ህመም ለመከላከልና ለመቆጣጠር መደረግ ያለባቸው አንደኛ የአካል ብቃት እንቅስቃሴ ማድረግ። በቀን ቢያንስ ለግማሽ ሰዓት የአካል ብቃት እንቅስቃሴ ማድረግ አስፈላጊ ነው። ሁለተኛ አመጋገብን ጤናማ ማድረግ። በምግብና መጠጥ ውስጥ የጨው መጠንን መቀነስ፣ በቀጥታ ወደ ስኳርነት የሚቀየሩ ንጹህ ስኳር ያለባቸውን ምግቦች አለመጠቀም፣ ያልተፈተጉ እህሎችና ጥራጥሬዎችን መጠቀም፣ ቅባትና ስብ የበዛባቸውን ምግቦች ከመውሰድ መቆጠብ፣ መድኃኒት ከጀመሩ መድኃኒቱ የሚወሰድበትንና ምግብ የሚወሰድበትን ሰዓት ማዛመድ፣ በየዕለቱ አትክልትና ፍራፍሬ መመገብ፣ የአልኮል መጠጥን መቀነስ፣ ሲጋራ ማጨስን ማቆም። ማሳሰቢያ በቤተሰብ ውስጥ የስኳር ታማሚ ካለና ዕድሜ ከ40 ዓመት በላይ ከሆነ በዓመት ቢያንስ ከ1 እስከ 3 ጊዜ ምርመራ ማድረግ፣ ሲጋራ ከማጨስ መቆጠብ፣ በሐኪም የተሰጠውን ምክርና ህክምና በአግባቡ መተግበር፣
አትክልትና ፍራፍሬ አዘውትሮ በመመገብና በቀን ቢያንስ ለ30 ደቂቃ የአካል ብቃት እንቅስቃሴ በማድረግ ራሳችንን ከስኳር በሽታ እንከላከል። አመሰግናለሁ።